كبراتنا كبران ሁላችሁም በያላችሁበት ንግግር ሳንጀምር በፊት ደመቅ ያለ ጭብጨባ እንፈልጋለን ሁላችሁም እንኳን ሐጎሰና እንኳን አዝራና እናመሰግናለን የተከበራችሁ እንግዶቻችን ሁላችሁም ቦታችሁን በአክብሮት እንድትይዙ እንጠይቃለን Our program of the day.
ክቡር ዶክተር ሙላቱ ተሾመ የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ፕሬዝዳንት፣ ክቡር ዶክተር አብይ አህመድ የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር፣ ክቡር የሀገር ኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ፣ ክቡራን ሚኒስትሮች፣ ክቡራን የኤርትራ ልኡካን ቡድን አባላት፣ ክቡራን የሃይማኖት መሪዎች፣ ክቡራን አምባሳደሮች፣ ጥሪ የተደረገላችሁ እንግዶች፣ ሁላችሁም እዚህ የተገኛችሁ በመጀመሪያ እንኳን ደስ ያላችሁ። ለዚህ ታሪካዊ ህልም ለሚመስል ቀን እንኳን አደረሳችሁ አደረሰን። ክቡር ዶክተር ሙላቱ ተሾመ ፕሬዝዳንት ፌደራላዊት ዲሞክራሲያዊት ሪፐብሊክ ኢትዮጵያ፣ ክቡር ቀዳማይ ሚኒስትር ዶክተር አብይ አህመድ፣ ክቡር ፕሬዝዳንት ሀገረ ኤርትራ አይተ ኢሳያስ አፈወርቂ፣ ክቡራት መራሕቲ ሃይማኖት፣ ክቡራት ሚኒስትራት፣ አምባሳደራት፣ ልኡኻት ህዝቢ ኤርትራን ዕድመ ዝተገበረልኩም አጋይሽን እንኳዕ ናብዛ ታሪኻዊት ዕለት አብጽሐና አብጽሐኩም እንኳዕ ሓጎሰና እንኳዕ ሓጎሰኩም። Your Excellency Dr. Mulatu Teshome, President of the Federal Democratic Republic of Ethiopia, Your Excellency Dr. Abiy Ahmed, Prime Minister of the Federal Democratic Republic of Ethiopia, Your Excellency Isaias Afwerki, President of Eritrea, members of the delegation of Eritrea, ministers, ambassadors, ladies and gentlemen, all protocol observed. This is a dream come true. Congratulations, we're blessed. Welcome. የተከበራችሁ እንግዶቻችን ያለፈው ሳምንት የዘመናት ታሪክ የተሰራበት ነበር። በአስመራ ክቡር ጠቅላይ ሚኒስትር አብይ አህመድ የተደረገላቸው አቀባበልን በስስት በናፍቆት በደስታ ሁላችንም በቴሌቪዥን መስኮታችን ስንከታተል ነበር። በቅድሚያ ለክቡር ፕሬዝዳንት ለህዝባቸው ለሀገራችን ጠቅላይ ሚኒስትር ለተደረገው አቀባበል በሞላ በኢትዮጵያውያን ስም የከበረ ሰላምታችን፣ አድናቆታችን፣ ምስጋናችን ይድረሳቸው። ከምቲ ግሩሜ ዝበሎ አብዛ ሓለፈ ሰሙን አዴታት አስመራ እንዳዓለላ ንኽቡር ቀዳማይ ሚኒስትር ዶክተር አብይ አህመድ በሓጎስ እንትቕበላ ብዙሓት በመስኮት ቴሌቪዥን ኣብዚ ኮይኖም ምስኣተን ዓሊሎም እዮም። ሎማዓንቲ ድማ ግደና ኮይኑ ንኽቡር ፕሬዝዳንት ኢሳያስ አፈወርቂ ምስ ልኡኻቱ እንትንቀበል ከምቲ ኣብ ጎደናታት አዲስ አበባ ዝረኣኸምዎ ዝለዓለ ታሕጓስን ደስታን ይስምዐና ደጊምና እንኳዕ ብድሓን መጻኹም ንብል። Ladies and gentlemen, last week history was made once and for all. Our Prime Minister Abiy Ahmed took a bold move, went to Asmara. His Excellency President Isaias Afwerki, the people of Eritrea received him warmly with love, respect and dignity. This is something that all of us have been waiting for more than 2 decades. It is now a reality. Mr. President, to you and your people, we thank you so much. ክቡራትና ክቡራን የዛሬ ቀን ሁላችሁም እንደምታውቁት የተለየ ቀን ነው። እጅግ ቅዱስም ቀን ነው። ህልም በሚመስል መንገድ ያየነውን ሁሉ አይተናል። ፈጣሪን እናመሰግናለን። በሁለቱ ሀገራት መካከል የጦርነት ምዕራፍ ተዘግቶ የሰላም፣ የፍቅር፣ የይቅርታ፣ የአንድነት እንዲሁም የመደመር ዘመን ላይ መድረሳችን ሁላችሁም የኢትዮጵያም ሆነ ኤርትራ ህዝቦች እንኳን በድጋሜ ደስ ያላችሁ። ምዕራፍ ኩናት ተዓጺው ርክብ ሰላምን መሕዝነትን ሓዲስና ብልምዓት እንተኣሳሰረሉ ጊዜ በፂሕሎ እዚ ሕልም ዝመስል ከይዲ ሰላም ክገሃድ ዘይተሓለለ ጻዕሪ ዝገበርኩም ኩልኹም ብፍላይ ድማ መራሕቲ ክልቲአን ሃገራት የቐኒየልና ክብረት ይሃበልና
ንህዝብ ኤርትራን ንህዝብ ኢትዮጵያን Excellencies, ladies and gentlemen, ambassadors, those of you who have tried so hard to bring these two people back together again, your dreams have also come to a reality. The two countries took a bold move of ending a state of war situation. They have begun peace, love and unity, growing together, and above all, what matters is Ethiopia and Eritrea ending the war and believing that the future is much more brighter. Once again, for all of you here, we thank you so much. Congratulations. أمبار مدبنا بعلن مجمار مأنت سلام فقرن كلت يوم هزبتات مأنت سلام علم مدبنا نجمرو مرحت هايمانوت بزهبنا تصلوت يزخون نسوينا خنقدم ክብራትና ክብራን ከዚህ በመቀጠል ፕሮግራማችንን ይሄን ቀን ለፈቀደልን ለፈጣሪ ምስጋና በማቅረብ እንጀምራለን። ሁላችሁም የሃይማኖት አባቶች እንዲሁም እዚህ የተገኛችሁ እንግዶቻችን በመነሳት ጸሎት ለአምላክ ብናደርስበት ሰዓት ነው። Ladies and gentlemen, it's time for a prayer. This is a beautiful day. The Lord has decided that we should come together again with love and unity. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ፈጣሪያችን ኢየሱስ ክርስቶስ ሆይ ምሕረትህን፣ ቸርነትህን፣ ረድኤትህን እዘዝልን። ሰላማዊ ቀን እንዳዋልከን ሁሉ መዓልቱንም ሰላማዊ ተረፈ መዓልቱንም ሰላማዊ እና የተቀደሰ አድርግልን። አቤቱ አምላካችን ሆይ ሁለቱን ሀገራት ኢትዮጵያና ኤርትራን ከዚህ ደረጃ ላይ ስላደረስክልን ከዚህ ከሰላም ከፍቅር ከአንድነት ደረጃ ላይ ስላደረስክልን እናመሰግናለን። ሁለቱንም መሪዎች መጀመሪያ ክቡር ፕሬዝዳንት ክቡር ጠቅላይ ሚኒስትር እና ክቡር የኤርትራ ፕሬዝዳንት ሁላችንንም እዚህ ሰብስበህ ስለ አንድነት፣ ስለ ፍቅር፣ ስለ ሰላም፣ ስለ ህብረት እንድንጸልይ ስላደረከን ስምህ የተመሰገነ ይሁን። አሁንም ይህንን ከፍጻሜ ለማድረስ እንድታበቃንም አሁንም ደጋግመን እንለምንሃለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክተ አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወእምኔ ተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ቢስሚላህ ራህማን ራሂም። የዛሬው ቀን እንግዲህ በጣም የተለየ የዱንያ ደስታ የተጎናጸፈ ደስ ያለን ቀን እንዲህ ያለን አላህ ለሰጠን ጌታ አላህን እናመሰግናለን። እንደዚሁም በኢትዮጵያ ሙስሊም እንዲሁም በኢትዮጵያ ሕዝብ ስም እባክህ ጌታዬ እንኳን ለዚህ ያደረስከን፣ ይህን ደግሞ አዘውትርልን፣ አቆይልን። አገራችን በፍቅር የተጎናጸፈ በደስታ የተሞላ በልማት የተሸለመ እንዲያደርግልን አላህን እንለምናለን። እንዲሁም ጠቅላይ ሚኒስትራችን እውነት ከህዝብ ተሰው የወጡ የሚመስል ነገር አይደለም። እንዲሁ አላህ የላከላቸው የላከልን ተሰማይ የወረዱ ይመስላል። ይህንን አመለካከታቸውን ይህን አመራራቸውን ይህን የተከፈተ ደስታ አላህ እንዳቆይልን አላህን እንለምናለን። መሪዎቻችንን የተስተካከሩ እንደዚሁ መሪዎቻችን
በጀ እንዲሆን አላህን እንለምናለን። ሰላማችንን አላህ ያቆይልን። አንድነታችንን የተከበረ አላህ ያርግልን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم سلمنا وسلم ديننا ودنيانا. اللهم سلمنا وسلم ديننا ودنيانا. والسلام عليكم ورحمة الله تعالى وبركاته. በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። የሰላም አባት ፈጣሪያችን እግዚአብሔር የመተሳሰር ስጦታህን እጅግ አድርገን እናመሰግንሃለን። የሁለት አገሮቻችን መሪዎችንም በመሃል ሽማግሌ ሳይፈለግ ራሳቸው ለሰላም ለፍቅርና አብሮ ለመተባበር የዘረጉትን እጅ ያንተ ጸጋ ነውና እነሱንም አብዝተህ እንድትባርክልን በሁለቱም አገሮቻችን ወርዶ ያለ የሰላምና የፍቅርም ዘለቀታ ያለው እንድታደርግልን እንደሰጠህን ስጦታ አሁንም እኛ መሸከም እንችልበትን ጸጋህና ችሎታ እንድትሰጠን ልመናችንን ወደ አንተ እናቀርባለን። ይህ የአንድነት የፍቅር የመተቃቀፍ ይቅር የማባባል ማዕዳችንም እንድትባርክልን ሁለቱንም ህዝቦቻችንም አሁንም ደግመህ ደጋግመህ ይህንን ሰላም በታላቅ ጸጋ ተቀብለን ወደፊት ለማስቀጠል የምንችልበትን ጸጋህ እንድትሰጠን በአንድ ልጅ በጌታችን ኢየሱስ ክርስቶስ እንለምናለን። የእግዚአብሔር ቃል ይህች ቀናት ጌታ የሰራት በእርሷ ደስ ይበለን ሐሴትም እናድርግ ይላል። እግዚአብሔር ቅዱስ አምላካችን ስለዚህ የደስታ ቀን ስለዚህ የሐሴት ቀን እናመሰግንሃለን። ለሁለቱ ህዝቦቻችን ለሁለቱ መንግስታቶቻችን እግዚአብሔር ሆይ የተጀመረው ደስታ የተጀመረው ሐሴት በፍጹም ሰላምና ፍቅር እንዲቀጥል አንተ እርዳን። በጌታችን በኢየሱስ ክርስቶስ ስም አሜን። ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ የተባልከው ኢየሱስ አምላካችን ለኢትዮጵያ ለሀገራችን ለኤርትራ ለህዝባችን ለሀገራችን የጦርነትንና የእልቅትን የደም መፋሰስን ዘመን አሳልፈ የእርቅን የሰላምን የፍቅርን የአንድነትን ብርሃን ስላበራህልን ምስጋና ላንተ ይሁን። ይህ ብርሃን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አፍሪካን የሚያጥለቀልቅ ተምሳሌት የሚሆን ጸንቶ የሚኖር ዛሬ የምንመሰክረው ይህ ፍቅርና አንድነት ለዘመናት የኖረ ተቋርጦ የነበረ የሚቀጥል ይሁንልን። ይህን በስምህ እንለምናለን በሰላም አለቃ በሆነው በመድኃኒታችን በጌታችን በኢየሱስ ስም አሜን። ክቡራት እንግዶቻችን የሃይማኖት አባቶቻችንን በክብር ሸኙልን። ሰላምን ቅሳነትን ንክልትዮም ህዝብታት ያቀኔልና። የተከበራችሁ እንግዶቻችን ከዚህ በመቀጠል ወደ ዋናው ፕሮግራም ምንመጣ ነው የሚሆነው። ይህንን ፕሮግራም እንዲያከናውኑልን የኢፌድሪ የመንግስት ጉዳዮች የመንግስት Ladies and gentlemen, to undertake the next important event, we kindly now invite Ahmed Shide, who is the Government Communications Affairs Office Minister. Thank you very much. ክቡር ዶክተር ሙላቱ ተሾመ የኢፌዴሪ ፕሬዝዳንት፣ ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ ክቡር አቶ ኢሳያስ አፈወርቂ የሀገር ኤርትራ ፕሬዝዳንት፣ የተከበራችሁ የኤርትራ ልኡካን ቡድን አባላት፣ የተከበራችሁ ሚኒስትሮች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በቅድሚያ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ
ላደረጉላችሁ ግብዣ ተቀብላችሁ በሁለተኛው አገራችሁና ቤታችሁ ወደ አዲስ አበባ ኢትዮጵያ እንኳን ደህና መጣችሁ ለማለት እወዳለሁ። ከዚህ በመቀጠል ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር የእንኳን ደህና መጣችሁ መልእክት እንዲያስተላልፉልን በአክብሮት እጠይቃለሁ። ክቡር ጠቅላይ ሚኒስትር። ክቡር ፕሬዝዳንት ኢሳያስ አፈወርቂ፣ ክቡር ፕሬዝዳንት ሙላቱ ተሾመ፣ ክቡር የኢፌዴሪ የቀድሞ ፕሬዝዳንት ዶክተር ነጋሶ ጊዳዳ፣ ክቡር የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ የተከበራችሁ የክልል ርዕሰ መስተዳድሮች፣ ሚኒስትሮች፣ የሃይማኖት አባቶች፣ ዲፕሎማቲክ ኮርስ፣ ዛሬ የኢትዮጵያ ሕዝብ በተለይም የአዲስ አበባና የአካባቢዋ ሕዝብ 24 ሰዓት ቢሰራለት ደማችን ብናፈስለት በምንም ዋጋ ልንከፍል የማንችለውን ፍቅር በተግባር አሳይቶን ሳንሰጠው ሳናገለግለው ሳንሰራለት ያከበረንን ሕዝብ ብዙ መናገር ብፈልግም እንኳ በዚህ ስሜት ውስጥ ሆኜ መናገር ስለማልፈልግ እጅግ የተወደድክና የተከበርክ በኢትዮጵያ ሕዝብ የተናፈክ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለሕዝብህ መልእክት እንድታስተላልፍ በታላቅ አክብሮት እጋብዛለሁ። ነገ በዋናው መድረክ ላይ በአማርኛ ንግግር ስለሚያደርጉ ዛሬ አጭር ሰላምታ በትግርኛ ያደርጋሉ። መጀመሪያ ፕሬዚዳንት ሙላቱ ብዙሕ ኣብ ሓፂር ግዜ ብዙሕ ተዛሪብና ናይ ብሓቂ ኣብ ልብና ዘሎ ስምዒት ክንገልጽ ኣይንኽእልን ኢና ተዳልዩ ድመፀ ክዛረብ ድኽእል ክዛረብ ይኽእል ኣነ ግን ኣብ ቅድሚኹም ኮይነ ዝስምዓኒ ናይ ብሓቂ ውሽጠይ ኣብ ልበይ ዘሎ ስምዒት ክገልጽ ከቢድ ነገር እዩ ንዓይ እዚ ዝኸይድ ዘሎ መስርሕ እየ ዝብሎ ኣነ ታሪክ ይስራሕ ኣሎ ታሪክ ይስራሕ ኣሎ ዝኾነ ሰብ ፅባሕ ሰዓት ምስ ሓለፈ ምናልባት ክገልፆ ይኽእል ይኸውን ግን ናይ ህዝቢ ኤርትራ ፍቕሪ ናይ ህዝቢ ኤርትራ ድልየት ዶክተር አብይ ምስ መፀ ዕድል ስለ ዝሃበና ኣብ ቅድሚ ዓለም ስምዒቱ ክገልጽ ስለ ዝኸኣለ ህዝቢ ኤርትራ ንኹሉ ክንዛረቦ ንኽእል ንኹሉ ክንገልጾ ንኽእል ነገር ህዝቢ ገሊፅዎ እዩ ንሕና ድሕሪ ህዝቢ ኢና ልዕሊኡ ክንገልጹን ኣይንኽእልን እዚ ከዓ ሓበን ንዓና ሓበን ንህዝቢ ኤርትራ ሓበን ንህዝቢ ኢትዮጵያ ኩርዓት ንህዝቢ ኢትዮጵያ ስለ ዝኾነ ካብዚ ዝዓቢ ፀጋ የለን ነቶም ዝሓለፉ ነዚ ከይረኣዩ ዝኸዱ ነዚ ከይረኣዩ ከይዶም ኢልና ንጣዓሰሉ ንሕና ግን ዕድለኛታት ኢና ዝረአና እዚ ከይድ ዘሎ መስርሕ ከዓ ሸቶታቱ ክወቅዕ ኣብ ድብፃሕ ክንበፅሕ ከም ድጉየ ክንጎይ ህዝቢ ኤርትራን ህዝቢ ኢትዮጵያን ክልተ ህዝቢ ይብሉ ዝዛረብ ድሕሪ ሕጂ ነቲ ሓቂ ዘይፍለጥ ጥራይ ክልተና ከም ሓደ ህዝቢ ነገርና ክንጓዓዝ የርኢና ሕጂ ኣብ ዶክተር አብይ ኣብዘ የድልየኒ ሽግር ኣቲኒ ክገልጽ ኣይክእልን እየ ስምዒተይ ካብዚ ንላዕሊ የቐንየልና ኣቀባባል ናይ ብሓቂ ጀንዊን ናይ ልቢ ስምዒት ትገልጽ ስለ ዝኾነ
ካብዚ ከምስጋናን ላዕሊ ካብ ምስጋናን ላዕሊ ንህዝቢ ኢትዮጵያ ንህዝቢ አዲስ አበባን ከባቢኣን ጽባሕ ድሕር ጽባሕ ህዝቢ ኤርትራን ህዝቢ ኢትዮጵያን ከዓ ናይ ብሓቂ ንዓለም ኣለና ናብዚ ንኸይድ ኣለና ኢሎም ክገልጹ ዘለና እምነት ልዑል ስለ ዝኾነ ደስታና ንሎሚ ንጽባሕ እንድሕር ጽባሕ ሙሉእ ዘይጉድል እዩ ደስ ይበልኩም ደስ ይበለና ሐሳቡ ጠቅለል ብሎ ሲገለጽ የዛሬ ቀን ታሪካዊ ቀን ነው የደስታ ቀን ነው የኢትዮጵያ ህዝብና የኤርትራ ህዝብ ከዚህ በኋላ ሁለት ህዝቦች ናቸው ቢሎ የሚናገር ሰው ካለ ሞኝ ነው ወደፊት አብረን ወደፊት እንራመዳለን ይሄን ሳያዩ ያለፉ ሰዎች በጣም ያሳዝናል ግን ወደፊት ሁለቱንም ህዝቦች እንክሳለን በፍቅር ባንድነት ወደፊት እንራመዳለን ነው የሚለው ጠቅለል ሲል ላደረጋችሁልኝ አቀባበልም በጣም አመሰግናለሁ ብለዋል ክቡር ፕሬዝዳንት አይተ ኢሳያስ አፈወርቂ Ladies and gentlemen, for the ambassadors, His Excellency President Isaias Afwerki said he first expressed the happiness that he felt on behalf of his delegation and the people of Eritrea that the reception here at Addis Ababa was wonderful. The people of Addis Ababa, the people of Ethiopia, the Prime Minister and his government as well. Mr. President also said that the past is the past, although regrettable. We have to work together now to make up the time that we have lost in the past. The future is much more brighter. People of Ethiopia are one people, two countries, but our future together is much more brighter. So let's work together. This is a happy moment. This is a historic moment. Congratulations. Thank you very much. حجب بار አጋይሽና ነውሕ ተጓዒዞም ስለዝመጹ ድኻሙውን ስለዘሎ ናይ ምሳሕ እንግዶት ክቕጽል እዩ ብሩኽ ማዕዲ ንብል ተአንገዱታ ደጊምና እንኳዕ ደሓን መጻኹም ብሩኽ መዓልቲ ክቡራትና ክቡራን እንግዶቻችን ከዚህ በመቀጠል የምሳ ስነ ስርዓቱ የሚጀምር ይሆናል አስተናባሪዎች በየቦታቸው አሉ ምሳችንን በጋራ የቤተሰብ ምሳ ነው እንደምታውቁት አብረን እንቆያለን ማለት ነው ladies and gentlemen this is time for our lunch this is a family luncheon we hope all of you will enjoy it bon appétit የሚዲያ ባለሙያዎች የካሜራ ባለሙያዎች እናንተም ደክማችኋል አረፍ አረፍ እንድትሉ ስራ አቁማችሁ